ስኳራችሁ በጣም ከፍ ብሏል ስንል ደም ትቦ ውስጥ ያለው ደም ዝውውር እንደዚህ ወፍሯል የሚለውን ቪዥዋላይዝ እንድታርጉ ፈልጋለሁ። ግሉኮስ ምናምን ሲባል በስነ ስርዓት ስኳር የበዛበት ውሃ አድርጋችሁ አስቡት። ስለጊሽ ውፍር ያለ ደም ዝውውር ነው ያለው። ለዛ ነው ሰውነታችሁ ይሄንን ለማካካስ ቶሎ ቶሎ ውሃ ጠጡ የሚላችሁ። ኩላሊት ደግሞ ይሄንን ለማካካስ ቶሎ ቶሎ እየሸናች ግሉኮስ እያመለጣት የምትችለውን ያህል ግሉኮስ እየመለሰች እየተሰቃየች ያለችው። ይሄ ኢሚዲየት ምልክቱ ነው። በዛ ሰዓት ልክ ከፍ ሲል ያለው ምልክት ነው። በቋሚነት ስኳራችሁ ከፍ ብሎ ሲቀጥል ግን ምን አይነት ነገር ይፈጠራል? ያ ደም ትቦ ጠባሳ ይፈጥራል። ጠባሳ ሲፈጥር ደግሞ ያ ደም ትቦ ይጠባል። ደም ትቦ ጠበበ ማለት ደግሞ ማለት ነው ወደ ኩላሊት የሚሄደው ደም ዝውውር በቂ አይደለም። ኩላሊት ፌል ሊያደርግ ይችላል። ወደ ልብ የሚሄደው በቂ አይደለም። ልብ ድካም ሊመጣ ይችላል። ወደ ጭንቅላት የሚሄደው በቂ ደም ዝውውር ካልሆነ ስትሮክ ሊፈጠር ይችላል። ልክ ይሄ ትላልቅ ደም ትቦዎች ከመጎዳታቸው በፊት ግን ትናንሽ ደም ትቦዎች ሲጎዱ ቅድመ ምልክት ማስተዋልና ጥንቃቄ ማድረግ ያስፈልጋል። ለምሳሌ አንድ ወንድ ስኳር ታማሚ ሆኖ ብልት መቆም ላይ ችግር ካጋጠመው ወደ ብልት የምትሄደው ደም ትቦ ትንሽዬ ናት። ስለዚህ ትንሽ ጠባሳ ሲያጋጥማት ጉዳት ይደርሳል። ለግንኙነት መዘጋጀት ያቅተዋል፣ ጥንካሬ ያጣል፣ ኦር ደግሞ ግንኙነት ከመፈጠሩ በፊት መልሶ ይዳከምበታል። እንደዚህ አይነት ነገር ካለ ደም ትቦዎች ላይ ጉዳት መድረስ ጀምሯል። ስለዚህ ካሁኑ ማኔጅ ማድረግ ያስፈልጋል። ኮሌስትሮል መድኃኒት፣ የስኳር መድኃኒት አበላል እንደዚህ ይመሳሰል። ስለዚህ አንድ ወንድ ስኳር ታካሚ ሆኖ ብልት ዝግጅት ላይ ብልት መቆም ላይ ችግር ካጋጠመው ይሄንን ለብቻ መታከም ይችላል። ማለትም ጥሩ ደም ዝውውር ወደ ብልት እንዲሄድ የሚያደርጉ ህክምናዎች አሉ። በዋነኝነት ግን ስኳሩን መቆጣጠር ያስፈልጋል። አበላል፣ ስፖርት ግዴታ የሆኑ ነገሮች ናቸው። ፕሮግረስ አድርጎ ልብ ላይ ኩላሊት ላይ ከመድረሱ በፊት ጥሩ ምልክት ነው፣ ወደዛ ከመባባሱ በፊት። ስለዚህ ህክምና አግኙ ለማለት ያህል ነው።